የ2025 የቲክቶክ ሽልማት ላይ አብዛኛዎቹ የሃይማኖት አቋማቸውን የገለጹ ይመስላል። አዶናይ የ2025 የቲክቶክ ምርጥ የአኗኗር ዘይቤ ይዘት ሽልማትን አንስቷል። አዶናይ የምርጥ የአኗኗር ዘይቤ ይዘት ወይንም ቤስት ላይፍ ስታይል ኮንተንት ሽልማትን በተቀበለበት ሰዓት ላይ እንዲህ የሚል ንግግር አድርጓል። ማርያም ማርያም ሁሌም ስሟን ስጠራት ታውቃላችሁ። አሁንም ማርያም ማርያም እላታለሁ። እዚህ እንድቆም ለረዳችኝ ማርያም አመሰግናለሁ ሲል ተደምጧል። ሌላው አነጋጋሪ ንግግር የነበረው ከቲክቶክ መንደር የአርቲስት ማስተዋል ወንደሰን ነበር። ጌታን ተቀበሉ ስትል ተደምጣለች። ከሽልማት ሰጪዎች መካከል አንዷ የነበረችው የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዚዳንትና አርቲስት ማስተዋል ወንደሰን በመድረክ ላይ የሰጠችው መልእክትም ብዙዎችን አነጋግሯል። ለተሰበሰበው ታዳሚና ለተመልካቹ ሁሉ ግልጽ የሆነ የሃይማኖት ጥሪ ያቀረበች ይመስላል። በሕይወታችሁ ለውጥ ማምጣት ከፈለጋችሁ ጌታን ተቀበሉ ስትል ተደምጣለች። አዶናይ ማርያም ማርያም ብሎ በመድረክ ላይ እንግዲህ ድምጹን ከፍ አድርጎ የማርያምን ስም ሲጠራ በርካታ ሰዎች በጩኸት እንበለው ወይስ በድምቀት አቀባበል ብቻ በጥሩ ሁኔታ ተቀብለውታል። እንግዲህ ኦርቶዶክሳውያንን ወክሎ ማለት ነው። እንግዲህ ማንም ባልወከለበት ራሱ ይህንን አድርጓል። እንግዲህ ባልተገባ ቦታ ላይ በማያስፈልግ ቦታ ላይ ስሙን እንዲህ በጥራት ምንድን ይሉታል ያሉ ብዙዎች ተቃውሞት ይገኛሉ። በሌላ በኩል ደግሞ ማስተዋል የተባለች አርቲስት እንግዲህ ፕሮቴስታንት፣ እሷም እንዲሁ ፕሮቴስታንቱን ወክላ ማለት ነው ራሷን በራሷ ወክላ ኢየሱስን ተቀበሉ ኢየሱስ ያድናል ቅብጥሶ ቅብጥሶ በሚል በአላስፈላጊ መድረክ ላይ አላስፈላጊ ለራስ ዝና እኔ የሚመስለው ምንድነው የራሳቸውን ዝና ለመገንባት የራሳቸውን ስም ከፍ ለማድረግ አላስፈላጊ አይነት ሂደት ውስጥ ገብተዋል የሚል እሳቤ ይስተዋላል ማለት ነው። ነገር ግን እንግዲህ ሃይማኖታዊ ብሽሽቅ በዚህ መንገድም ሲስተዋል ታይቷል ማለት ነው። በአንድ ወገን ኢየሱስ የሚሉ በአንድ ወገን ደግሞ ማርያም የሚሉ ማለት ነው። እስኪ እንስማኝ ነው። ሰላም ጤና ይስጥልኝ። እንዴት ብላችኋል ቤተሰቦቼ? በጣም ሞኝ ስትሆን ኢትዮጵያዊ ክርስቲያን ትሆናለህ። የመጨረሻ ሞኝ ስትሆን አይምሮ ሲጎልህ ማሰብ ሲሳንህ ላይክ አይምሮን ስትቀማ ኢትዮጵያዊ ክርስቲያን የምትሆነው ማለት ቅዱሳን በየቦታው እየተገደሉ ሰዎች በሃይማኖታቸው ምክንያት ኢየሱስ የሚለውን ስም እየጠሩ እየታፈኑ እየተዋረዱ እየተሰደዱ ለምሳሌ አርሲ ሸርካ ላይ ብዙ ቅዱሳን ወንድሞቻችን ጴንጤዎችም ኦርቶዶክሶችም እየተገደሉ ነው። ኢትዮጵያዊ ስትሆን ግን ማርያምና ኢየሱስ እያልክ ትጣላለህ ትባላለህ። ያስቀኛል እኮ ምን አይነት ኋላ ቀር ሃይማኖተኞች እንደሆነ። እኔ የሚገርማችሁ ኢየሱስና ማርያም አንድም ቀን ተጣልተው አያውቁም። ኢየሱስና ማርያም እናትና ልጅ ናቸው። አሁን ክሬቲቭ አዋርዱ ላይ ይሄ ልጅ ወጣና ኢየሱስ 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 የሞተልኝ ሞቴን ምናምን ምናምን አመሰግናለሁ። ከዛ አዶናይ ወጣና ማርያም 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 ምን ያህል አይምሮ የጎደለን ነው ማለት። እንግዲህ ጃይንት ነኝ የሚለው አዶናይ እንደዚህ እያሰበ ነው። ኢጎን ሳይገድል ልጅነቱ እንዳለ ሆኖ ወዳጆቼ፣ ማርያም የኢየሱስ እናት ነች። ኢየሱስ የማርያም ልጅ ነው። ኢየሱስና ማርያም ተጣልተው አያውቁም። ኦርቶዶክስና ጴንጤ ናቸው በማርያምና በኢየሱስ እዚህ ሀገር ውስጥ የሚጣሉት። ስሜታችንን ሰብሰብና ያለንበት ጊዜ ኦርቶዶክስ ፕሮቴስታንት ምናምን ሳንል አቅማችንን አሰባስበን በአንድነት ቆመን ነውርን የምንቃወምበት፣ ነፍሰ ገዳይነትን የምንቃወምበት፣ ራሳችንን የምናስመልጥበት ነው። እንኳን ሳንተባበር ቀርተን አይደለም ተባብረንም አንድ ሆነንም ከፊት ለፊታችን ያለው አደጋ በጣም ከባድ ነው። የተወደዳችሁ እኔ ክርስቲያን በሙሉ አንድ ነው ብዬ አምናለሁ። የሆነ የተወሰነ ልዩነት ሊኖረን ይችላል። ነገር ግን ፕራክቲካሊ በየቦታው የምትመለከቱት ነገር የኢየሱስ ክርስቶስን ስም የምትጠራ በሙሉ ትገደላለህ። መጽሐፍ ቅዱስ እንደዚህ ነው የሚለው። ባይ ዘ ዌይ መገደያችን ስሙ ነው። ስሙን ስለጠራን የምንገደለው፣ የማንወደደው፣ የምንፈናቀለው፣ የምንባረረው የጌታ ኢየሱስ ክርስቶስን ስም ስለጠራን ነው። ስለዚህ ሞኞች አትሁኑ። ባይ ዘ ዌይ አዶናይና ይሄ ልጅ አይደለም የማህበረሰቡ ማሳያ ናቸው። ማህበረሰባችን እንደዚህ ነው። የማሰብ አቅሙ አዶናይና ይሄን ልጅ ያህል ነው።
ውዶቼ ኢየሱስ ሞቶልናል፣ ደሙን አፍሶልናል። እግዚአብሔር ይባረክ። ጽድቅን በጌታ በኢየሱስ ሞት አግኝተናል። በጌታ በኢየሱስ ክርስቶስ መታዘዝ እስከ መስቀል ሞት እንኳን ስለታዘዘ ጽድቅ አግኝተናል። ግን የጌታ ኢየሱስ ክርስቶስን ጽድቅ የጌታ ኢየሱስ ክርስቶስን ውለታ የማርያምን ትህትና የምናሳየው ራስን በመግዛት ጎንበስ በማለት እኔ የመድረክ ላይ እንካ ሰላምታ የመድረክ ላይ ጦርነት አታዋጣንም። እርስ በርሳችን መከባበር መዋደድ ምናምን ያለብን። አዶናይና አንተ ልጅ ማርያምና ኢየሱስ አልተጣሉም። ይሄ ግብዝነታችሁን ተውት። ስለ እግዚአብሔር ስትሉ መክራችኋለሁ። ባይዘዌ ክብሬም ፍቅሬም እንዳለ ነው። ወዳችኋለሁ፣ አከብራችኋለሁ። ሰው የሚያወራው ስለሚወደውና ስለሚያከብረው ሰው ነው። ክብር ስለሌለኝ ሰዎች እንደዚህ አደባባይ ወጥቼ አላወራም። ተባረኩልኝ። ብዙ ተስፋ አላችሁ፣ ብዙ ትሄዳላችሁ። ኢየሱስ እና ማርያም ግን የሚሰበኩት በኑሮ ነው፣ እነሱን በመምሰል ነው። 27 እጩዎች አሉ አይደል? ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይህንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። እሺ የዛሬ ኖሚኒዎች ማርያም 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 ይህንንም አዶኒ ወስደዋል። በቤስት ላይፍ ስታይል ኮንተንት እጩዎች እናያለን። አዶና ይበላል። ቤስት ላይፍ ስታይል ኮንተንት ምርጥ 5 እጩ ተወዳዳሪዎች አዶናይ፣ ጃኒ፣ ካሌብ ኢንገጠር፣ ዮናስ መኳንንት፣ እግር ጥሎኝ። አዶኒ ለሁለተኛ ጊዜ ዴድ ሹር ቤስት ላይፍ ስታይል ኮንተንት የጂ ፓወር ክሬቲቭ አዋርድ 2025 አዶናይ የስ ይችላል። አዶናይ እንኳን ደስ አለ። ለሁለተኛ ጊዜ ስታሸንፍ ነው በዚህ ምሽት በቤስት ላይፍ ስታይል ኮንተንት አዋርድ የላይፍ ስታይልን ለብዙሃን እያጋራ ተወዳጅነትን አግኝታል። Congratulations to Adonai once again for winning his second award in the evening with Best Lifestyle Content Award. ማርያም 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 ስሟን እጠራለሁ ሁሌም። ለማስተዋል ቪዲዮዬ ከተመለከታችሁ ማርያምን ሳልተናገር አላውቅም። ሁሌም ምላስ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷ ነች እዚህ ደረጃ ያደረሰችኝ። ማርያም ለማስተዋል መልስ ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። እናመሰግናለን አዶናይ። የታባቱ በአንድ ወቅት የሰማናቸው አንዳንድ አስደንጋጭ ነገሮች ነበሩ። እሱ ምንድነው? ፕሮቴስታንቶቹ በኢየሱስ አትምጡብን፣ ኢየሱስን አትንኩብን የሚል መፈክር ይበሉት አቋም የሆነ ነገር ሲናገሩ ሲይዙ ሲስተዋሉ ተሰምቶ ነበር። አንዳንድ ኦርቶዶክሳውያን ደግሞ በማርያም አትምጡብን፣ ማርያምን አትንኩብን የሚል አይነት ሐሳብ ያለው ነገር ግን ከአምልኮም ከመጽሐፍ ቅዱሳዊ ሐሳብ የሚወጣ ጭንፈንተኝነት ወይም ደግሞ በብሽሽቅ በቁጣ በልህ ባለማስተዋል ባለመገናዘብ የተነገረ ንግግር ማለት ነው። እንግዲህ በዚህ የአዋርድ ሽልማት ላይ በቲክቶክ አዋርድ ማለት ነው እነዚህ ሁለት ግለሰቦች
የራሳቸውን አቋም ተናግረዋል። እንግዲህ በዚህ መልኩ ገልጸዋል። ብዙዎች ደግሞ እየተቃወሙት ይገኛሉ። ምክንያቱም ሃይማኖታዊ ብሽሽቅን በየቦታው ማስፋፋት፣ እንዲህ ያሉ ነገሮችን ማድረግ ተገቢ አይደለም። ማመስገን በአንድ በኩል መልካም ሊሆን ይችላል። ለምሳሌ ምስጋና ከተባለ የብሩክ ኒውስ አይነት የነ ዶክተር አብይ አይነት ምስጋና በቃ ይሄን ላደረገ ለእግዚአብሔር ምስጋና ይገባል ብሎ ባጭሩ የመናገር ሂደት አለ። ሌላ አላስፈላጊው ነገር ውስጥ መግባት ግን ተገቢ አይደለም እንላለን። ምክንያቱም ሰው ያለው ነገር በቂ ነው። አሁን በሃይማኖት ብሽሽቅ ውስጥ ሌላ አስፈላጊ ነገር ውስጥ መግባት ስለማይገባ ማለት ነው።